እስልምና እንደሚጠፋ ግን ታውቃላችሁ? እስልምና ልክ ዘንዶ ወደ ጉርጓዱ እንደሚገባው በድንገት እንደጀመረ በድንገት ወደ ጉርጓዱ እንደሚገባ ታውቃላችሁ? እኔም ብለው እዩ ጩፋ ሹካለሽ እንዴ? ወይስ እንደተለመደው ኢየሱስ በህልምሽ መጣና ትንቢቱን ነገርሽ ለወደፊት የሚከሰተውን? ጴንጤዎች ከዚህ አትወጡም ብዬ እኮ ነው። ይሄ ነው የእናንተ ጨዋታ። ወይስ አንዱ ጠንቋይ ያው ዘመነኛው ጠንቋይ ፓስተር ነው እንደምታውቁት፣ ፓስተሮች ማለት ነው። እነዚህ ኢየሱስ ክርስቶስ ሐሰተኛ ነብያቶች፣ ሐሰተኛ ክርስቶስ ብሎ የገለጻቸው ማለት ነው። እነሱ ሹካዶች እንዴ? ለማንኛውም አላሁ ሱብሓነሁ ወተዓላ بعد اعوذ بالله السميع العليم من الشيطان الرجيم ليظهره على الدين كله ያለው ከሁሉም ሃይማኖታት ከፍ አድርገው ቃል ገባሁኝ ያለው ሼክ አህመድ ንዲያት ረሂመሁላህ ይሄን እስላምን በየከተማው እየሄዳችሁ ስበኩ ይሉ ነበር። በየከተማው እየሄዳችሁ ስበኩ የአላህን ቃል ሙሉ ይላሉ። አላህ ከሃይማኖታት ከፍ ሊያርገው ቃል ገብቷል። ይሄው ቃሉም እየተሞላ ነው። ሱብሃንአላህ ተመልከቱ። የሚሰልመውን ሰው በተለይ ከክርስትና በአለም ላይ ተመልከቱ። ጉግል ላይ ግቡና ሰርች አድርጉና ተመልከቱት። ከፍ ያደረገው ነው አላህ ሱብሃነሁ ወተዓላ። ሲቀጥል አንዲት ሴት ለእግዚአብሔር በዚህ ምድር ላይ ጠበቃ መቆሟ በጣም ይገርማል። ወይ ደግሞ ስለ መጽሐፍ ቅዱስ ወይ ደግሞ ስለ ክርስትና ጠበቃ መቆሟ በጣም ይገርመኛል። ሴትና ማለት ነው እንዴት እግዚአብሔር ሙልጭ ያደረጋት የቱ ጋር ትሉኛ? ኦሪት ዘሌዋውያን ምዕራፍ 12 ከቁጥር 2 ጀምሮ ያለውን ተመልከቱልኝ። ሴት ልጅ ወንድ ከወለደች ለ8 ቀን ያክል ምንድነች? ርካሽ ነች። ኦኬ ርካሽ ነች። ኦሪት ዘሌዋውያን ምዕራፍ 5 ከቁጥር 19 ጀምሮ ተመልከቱልኝ። እርኩስ 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 ይላታል ሴት ልጅ ደም በሚፈሳት ጊዜ ማለት ነው። እርኩስ እርኩስ ይደጋገም። ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 1 ጀምሮ ያለውን የዳዊትን ታሪክ ተመልከቱልኝ። ዳዊት አንድ ጥፋት አጠፋ። ዳዊት ነው ያጠፋው። እንግዲህ ሚስቶቹ እጃቸው የለባቸው። ዳዊት ጥፋት አጠፋ። ዳዊት ባጠፋው ጥፋት እግዚአብሔር ምን አለ? ዳዊትን ሲቀጣው ሚስቶችን በአደባባይ በአንተው ዘመድ እንዲደፈሩ አደርጋለሁ፣ በእስራኤል ፊት በፀሐይ ፊት እንዲደፈሩ አደርጋለሁ ሚስቶችህ። ባይብል ሴት ልጅ በተመለከተ የሆነ ቂም በቀል ያለበት ነው የሚመስለኝ ወላሂ። በርካታ ቦታ ብንመለከት ኦሪት ዘዳግም ምዕራፍ 22 ከቁጥር 28 ጀምሮ ብትመለከቱ ሴት ልጅ ብትደፈር ክብሯን ድንግልናዋን ቢወስዱባት አለ እግዚአብሔር ሕግ ሲያወጣ እኮ ነው። እቺ ሴት ልጅ ለብላቴናይቱ አባት የደፈራ ሰው ቢገኝ ለብላቴናይቱ አባት ቢገኝ ነው እንግዲህ የደፈራ ሰው ለብላቴናይቱ አባት 50 ብር ስቅል ይክፈልና እስከ መጨረሻው ያግባት የሱ ትሁን እንዳይፋቱ ይላል። እንደዚህ እየፈጠንኩ ማወራው ደቂቃ ስለሌለኝ ነው። 3 ደቂቃ ነው የሚሰጠኝ አፕሊኬሽን እና አጅብ እኮ ነው ያጀማ። ምንም አማራጭ የላትም። በቃ እጅ መስጠት ነው። ምንም አማራጭ የላትም። የደፈራ ሰው ያግባት 50 ብር ለአባቷ ከፍሎ። ስለዚህ አንድ ወንድ አንድ ሴት ማግባት ከፈለገ መድፈር ብቻ ነው የሚጠበቅበት።